1 ዮሴፍም በአባቱ ፊት ወደቀ፣ በእርሱም ላይ አለቀሰ፣ ሳመው። 2 ዮሴፍም ባለመድኃኒቶች አገልጋዮቹ አባቱን በሽቱ ያሹት ዘንድ አዘዘ፣ ባለመድኃኒቶችም እስራኤልን በሽቱ አሹት። 3 40 ቀንም ፈጸሙለት፣ የሽቱ መደረጊያ ወራት እንደዚሁ ይፈጸማልና የግብፅም ሰዎች 70 ቀን አለቀሱለት። 4 የልቅሶውም ወራት ባለፈ ጊዜ ዮሴፍ ለፈርዖን ቤተሰቦች እንዲህ ብሎ ተናገረ፣ እኔ በፊታችሁ ሞገስን አግኝቼ እንደሆኑ ለፈርዖን እንዲህ ብላችሁ እንገሩት። 5 አባቴ አምሎኛል እንዲህ ሲል፣ እነሆ እኔ እሞታለሁ በፈርዖን መቃብር በከነዓን ምድር፣ ከዚያ ቅበረኝ፣ አሁንም ወጥቼ አባቴን ልቅበርና ልመለስ። 6 ፈርዖንም ውጣ፣ አባቴንም እንዳማለህ ቅበረዋለሁ። 7 ዮሴፍም አባቱን ሊቀብር ወጣ፣ የፈርዖን ሎላልትም ሁሉ ከእርሱ ጋር ወጡ፣ የቤቱ ሽማግሌዎችም የግብፅ ምድር ሽማግሌዎችም ሁሉ። 8 የዮሴፍም ቤተሰቦች ሁሉ ወንድሞቹም የአባቱም ቤተሰቦች ወጡ፣ ልጆቻቸውንና በጎቻቸውን ከብቶቻቸውን ብቻ በጌችን ተዉ። 9 ሰረገሎችም ፈረሰኞችም ከእርሱ ጋር ወጡ፣ ሰራዊቱም እጅግ ብዙ ነበር። 10 በዮርዳኖስ ማዶ ወዳለችው ወደ አጣድ አውድማ መጡ፣ እጅግ ታላቅ በሆነ በጽኑ ልቅሶም አለቀሱለት፣ ለአባቱም 7 ቀን ልቅሶ አደረገለት። 11 በዚያች ምድር የሚኖሩ የከነዓን ሰዎችም በአጣድ አውድማ የሆነውን ልቅሶ ባዩ ጊዜ ይህ ለግብፅ ሰዎች ታላቅ ልቅሶ ነው አሉ። ስለዚህም የዚያም ቦታ ስም አቤል ምጽራይም ብለው ጠሩት፣ እርሱም በዮርዳኖስ ማዶ ነው። 12 ልጆቹም እንዳዘዛቸው እንደዚያው አደረጉለት። 13 ልጆቹም ወደ ከነዓን ምድር አጓዙት፣ ባለ 2 ክፍል በሆነች ዋሻም ቀበሩት፣ እርሷም በመምሬ ፊት ያለች አብርሃም ለመቃብር ርስት ከኬጢያዊ ከኤፍሮን ከእርሻው ጋር የገዛት ዋሻ ናት። 14 ዮሴፍና ወንድሞቹ አባቱንም ሊቀብሩ ከእርሱ ጋር የወጡት ሰዎች ሁሉ አባቱን ከቀበረ በኋላ ወደ ግብፅ ተመለሱ። 15 የዮሴፍም ወንድሞች አባታቸው እንደሞተ ባዩ ጊዜ እንዲህ አሉ፣ ምናልባት ዮሴፍ ይጠላን ይሆናል፣ ባደረግንበትም ክፋት ሁሉ ብድራት ይመልስብን ይሆናል። 16 ወደ ዮሴፍም መልእክት ላኩ፣ እንዲህም አሉት፣ አባትህ ገና ሳይሞት እንዲህ ብሎ አዘዋል። 17 ዮሴፍን እንዲህ በሉት፣ እባክህ የወንድሞችህን በደል ኃጢአታቸውንም ይቅር በል፣ እነርሱ በአንተ ከፍተውብሃልና፣ አሁንም እባክህ የአባትህ አምላክ ባሪያዎች የበደሉህን ይቅር በል። 18 ዮሴፍም ይህን ሲሉት አለቀሰ። ወንድሞቹ ደግሞ መጡ፣ በፊቱም ሰግደው እነሆ እኛ ለአንተ ባሪያዎችህ ነን አሉት። 19 ዮሴፍም አላቸው፣ አትፍሩ፣ እኔ በእግዚአብሔር ፋንታ ነኝ። 20 እናንተ ክፉ ነገርን አሰባችሁብኝ፣ እግዚአብሔር ግን ዛሬ እንደሆነው ብዙ ሕዝብ እንዲድን ለማድረግ ለመልካም አሰበው። 21 አሁንም አትፍሩ፣ እኔ እናንተንና ልጆቻችሁን እመግባችኋለሁ፣ አጽናናቸውም፣ ደስ አሰኛቸውም። 22 ዮሴፍም በግብፅ ተቀመጠ፣ እርሱና የአባቱም ቤተሰብ፣ ዮሴፍም 110 ዓመት ኖረ። 23 ዮሴፍም የኤፍሬምን ልጆች እስከ 3 ትውልድ አየ፣ የምናሴ ልጅ የማኪር ልጆችም በዮሴፍ ጭን ላይ ተወለዱ። 24 ዮሴፍም ወንድሞቹን አለ፣ እኔ እሞታለሁ፣ እግዚአብሔርም መጎብኘትን ይጎበኛችኋል፣ ከዚህችም ምድር ያወጣችኋል፣ ለአብርሃምና ለይስሐቅ ለያዕቆብም ወደ ማለላቸው ምድር ያደርሳችኋል። 25 ዮሴፍም የእስራኤልን ልጆች እግዚአብሔር ሲያስባችሁ አጥንቴን ከዚህ አንስታችሁ ከእናንተ ጋር ውሰዱ ብሎ አማላቸው። 26 ዮሴፍም በ110 ዓመት ዕድሜው ሞተ፣ በሽቱም አሹት፣ በግብፅ ምድር በሳጥን ውስጥ አኖሩት።